መደበኛ የጸጋ መቀበያ መንገዶች። እውነተኛ መነቃቃት ወይም ተሐድሶ በቤተ ክርስቲያን ሕይወት ውስጥ የሚከሰት ታላቅ ክብርን የተሞላ ወቅት ነው። በዚህም መነቃቃት ወቅት እግዚአብሔር ለራሱ ክብር ብቻ ሲል በመደበኛዎቹ የጸጋ መቀበያ መንገዶች በመጠቀም በብዙ ሰዎች ሕይወት ላይ የላቀና ልዩ የሆነ ተጽዕኖን ያደርጋል። የጸጋ መቀበያ መንገዶች የሚለው ሐሳብ ቀጣዮቹን ጥያቄዎች ይመልሳል። እንደ አንድ አማኝ እልፍ ለሆኑት መሻቶች የሚሆነውን የጌታን ጸጋ መቀበል የሚችለው እንዴት ነው? እርሱ በዚህ ዓለም ላሉ ኃጢአተኞችና መከራ ተቀባዮች ከሚሰጠው እውነተኛ እርዳታ ለመቋደስ የሚሄደው ወዴት ነው? ምንስ ነው የማደርገው? በእርግጥ በጸጋው ብቻ እንደ ዳንኩ አምናለሁ። ግን ኢየሱስ እንዲህ ብሎ ተናግሯል። እናንተ ደካሞች፣ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም ዕረፍት እሰጣችኋለሁ። ቀንበሬን ተሸከሙ፣ ከእኔም ተማሩ። እኔ በልቤ የዋህና ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። ማቴዎስ ምዕራፍ 11 ከቁጥር 28 እስከ 30። ይህን አምናለሁ፣ አጥብቄም እሻለሁ። ነገር ግን በተግባር ወደ እርሱ በመምጣት የጸጋው ተካፋይ መሆን የምችለው እንዴት ነው? የእግዚአብሔር መንገድ። በጸጋ የተሞላው ጌታችን ከእኛ ጋር ከደረሳችሁብኝ ያዙኝ የሚል አባሮሽ እየተጫወተ አይደለም። ይልቁንስ በእርሱ እርግጠኛ በመሆን እንድንጠጋውና ለእርሱ በሙላት ለመኖር የሚያስችለንን ኃይል ከእርሱ እንድንቀዳ ይፈልጋል። ነገር ግን እኛ ራሳችን በቀየስነው በየትኛውም መንገድ በኩል ራሱን አይገልጥልንም። እርሱ ራሱ በላቀው ጥበቡ በመረጣቸው ውስን መንገዶች በኩል ብቻ እንድናውቀውና እንድናገኘው አድርጓል። እርሱ የመረጣቸው የበረከት ጎዳናዎች የጸጋ መቀበያ መንገዶች ናቸው። በዚህ ዓለም ዕለት ዕለት የምንመላለስበት መንገድ ፈታኝ በሆኑ የጸጋ ጸር ጉትጎታዎች የተሞላ ነው። ነገር ግን በዚህ መንገድ ላይ ስንጓዝ ጸጋ የምንቀበልበትን ሰፊ ጎዳና ስላዘጋጀልን ጌታችንን ከልብ እናመሰግነዋለን። የዌስት ሚኒስተር ካታኪዝም በጥያቄ 88 ላይ ክርስቶስ የቤዞቱን በረከቶች ለእኛ የሚያካፍልባቸው ውጫዊና መደበኛ መንገዶች ምንድናቸው የሚል ጥያቄን ያነሳል። ቀጥሎም ካታኪዝሙ ለዚህ ጥያቄ ምላሽ ሲሰጥ ክርስቶስ ለእኛ የቤዛነት ባርኮቶችን የሚሰጥባቸው ውጫዊና መደበኛ መንገዶች እርሱ የሰጠን ሥርዓቶች ናቸው። በተለይም ቃሉ፣ ጥምቀት፣ የጌታ እራትና ጸሎት ናቸው። እነዚህ ሁሉ የተመረጡትን ለማዳን ውጤታማ በሆነ መልኩ ይሰራሉ ይላል። እግዚአብሔር በአስደናቂዎቹ የጸጋ ማግኛ መንገዶች ብቻ ራሱን አይገድብም። ኢየሱስ በዮሐንስ ወንጌል ምዕራፍ 3 ቁጥር 8 ላይ የመንፈሱ ንፋስ ወደሚወደው ይነፍሳል በማለት ተናግሯል። ነገር ግን ጌታን በእርግጥ ልናገኘው የምንችለው የት ነው ብለን ብንጠይቅ ምላሹ የሚሆነው መደበኛ የጸጋ መቀበያ መንገዶች ናቸው። እነዚህም የጸጋ መቀበያ መንገዶች በጌታ ሕያው መገኘት ውጤታማ ይሆናሉ። እርሱ የመረጣቸው መንገዶች መገኘቱን ለመገደብ ያሰቡ አይደሉም። በተቃራኒው እነዚህ የመረጣቸው መንገዶች መገኘቱን በላቀ ሁኔታ የሚያትረፈርፍባቸው ስፍራዎች ናቸው። ተስፋ መቁረጥ የወረሳቸው ኃጢአተኞች ወደ ክርስቶስ ሲመጡ ከዚህ ከሚፍለቀልቀው የምሕረት ፏፏቴው ይረሰርሳሉ። የመነቃቃት መንገዶች። መነቃቃት ወይም ተሐድሶ የሚከሰተው እነዚህ መደበኛ መለኮታዊ የበረከት ጅረቶች ባልተለመደ ኃይል ተትረፍርፈው ሲፈሱ ነው። ከእኛ ሳይሆን ከእግዚአብሔር ብቻ የመነጩ የወንጌል ትሩፋቶች በእኛ ላይ ተትረፍርፈው በመፍሰስ አስደናቂ ተጽዕኖ ይፈጥሩብናል። አብያተ ክርስቲያኖቻችን በዚህ የወንጌል የመነቃቃት ኃይል ውስጥ እንዲያልፉ አጥብቀን የምንሻ ከሆነ መፍትሔው የእግዚአብሔርን ጸጋ የምንቀበልባቸውን የራሳችንን ሥርዓቶች መፍጠር አይደለም። መፍትሔው የሚገኘው ዕድሜ ጠገብ የሆኑትን የእግዚአብሔር የጸጋ መቀበያ መንገዶችን ችላ ማለታችንን እንዲሁም ያለአግባብና በብልሹ መንገድ መጠቀማችንን በማረም ውስጥ ነው። እኛ የእግዚአብሔርን አሰራር ማሻሻል አይኖርብንም። ይልቁንስ ከቀድሞ በሚልቅ አክብሮትና ትሕትና ተሞልተን በእግዚአብሔር አሰራር ውስጥ መሳተፍ ይኖርብናል። የዌስት ሚኒስተር ካታኪዝም ጥያቄ 85 ከኃጢአታችን የተነሳ ከሚመጣብን የእርሱ ቁጣና እርግማን እንድናመልጥ እግዚአብሔር ምን እንድናደርግ አዞናል ሲል ይጠይቃል። መልሱም ከኃጢአታችን የተነሳ ከሚመጣብን የእርሱ ቁጣና እርግማን ለማምለጥ እግዚአብሔር በክርስቶስ ኢየሱስ እንድናምንና ንስሐ እንድንገባ ይፈልግብናል። ደግሞም ከዚሁ ጋር ክርስቶስ ለእኛ የቤዛነት ባርኮቶች የሚሰጥባቸውን ሁሉንም ውጫዊና መደበኛ መንገዶችን በትጋት እንድንጠቀማቸው ያዘናል።
እንደምናየው ካታኪዝሙ በእምነት በተሞላ ልብና በንስሐ በጌታ ፊት በመቅረብ ውጫዊ መንገዶችን በትጋት መጠቀም እንዳለብን ብልሃት በተሞላበት ሁኔታ ያሳስበናል። ይህንም ስናደርግ ጌታ ላይ ቅድመ ሁኔታ በማስቀመጥ ሳይሆን በመላው ሕይወታችን ላይ ጌትነቱን በመቀበል መሆን አለበት። ዘኬዎስ ኢየሱስ በመንገድ ሲያልፍ እንዳያመልጠው በዛፉ ላይ በወጣ ጊዜ ከዚህ ጋር ተመሳሳይ ነገር አድርጓል። ኢየሱስ ትኩረቱን ወደ እርሱ እንዲያደርግ ማስገደድ ባይችልም ራሱን በጌታ መንገድ ላይ አኑሯል። ኢየሱስ ሊጎበኘው ወደደ። ዘኬዎስም ወደ አዲስ የሕይወት ምዕራፍ ተሸጋገረ። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። ሉቃስ ምዕራፍ 19 ከቁጥር 9 እስከ 10። የእኛ መንገድ። ነገር ግን ሁልጊዜ ጌታን በተከፈተ መንፈስ አንፈልገውም። እንዲያውም አንዳንድ ጊዜ ጸጋውን የምንቀበልባቸውን አስደናቂ መንገዶች በደካማ ሁኔታ እንጠቀማቸዋለን። በብሉይ ኪዳን የነበሩት የእግዚአብሔር ሕዝብ አምልኳቸውን አበላሽተው ነበር። እግዚአብሔር ያዘጋጃቸውን የጸጋ መቀበያ መንገዶች ልክ ሳንቲም ስንከትበት እንደሚሰራ ማሽን በመቁጠር እነርሱ በሚፈልጉት ሰዋዊና አውቶማቲክ መንገድ እንዲሰሩላቸው ጠብቀው ነበር። ለምሳሌ ኢሳይያስ የእግዚአብሔርን ሕዝብ በኦሪት ዘሌዋውያን ላይ በታዘዘው ሥርዓት መሠረት አምልኳቸውን እያቀረቡ በሙላት ቢሳተፉም የእግዚአብሔርን ሕዝብ አምልኮ አውግዞታል። እግዚአብሔርም በኢሳይያስ በኩል እጃችሁንም ወደ እኔ ብትዘረጉ ዓይኔን ከእናንተ ሰውራለሁ፣ ልመናንም ብታበዙ አልሰማችሁም፣ እጆቻችሁ ደም ተሞልቷል ይላቸዋል። ኢሳይያስ ምዕራፍ 1 ቁጥር 15። የእግዚአብሔር ሕዝብ የእግዚአብሔርን የጸጋ መቀበያ መንገዶች ያለ አግባብ እየተጠቀሟቸው ነበር። እግዚአብሔርም ሊቀበላቸው አልወደደም። ለመሆኑ ጌታን በዚህ መጠን ያስቆጡት ምን ቢያደርጉ ነው? በእርግጥ ተከፋፍለው ነበር። አንዳቸውም ለአንዳቸው ጨካኝ ከመሆናቸውም ባለፈ እጆቻቸው በሰው ደም ያደፉ ነበሩ። ወዲያውም አሳዛኙን ምጸት ሳይረዱ ለአምልኮ ወደ መቅደስ በመሄድ ደም ያፈሰሱባቸውን እጆች በእግዚአብሔር ፊት ለጸሎት ያነሷቸው ነበር። እግዚአብሔር ግን ይህን አይቶ ነበር። ያልተፈተነ ሕይወታቸው ባርኮቱን ለመቀበል ዝግጁ አለመሆኑን ተናገረ። ሕዝቡ በሕይወታቸው ሙሉ ወደ መታዘዝ ሙላት ለመድረስ ከመትጋት ይልቅ የእግዚአብሔርን የጸጋ መቀበያ መንገዶች ከከበረው ታዛዥነት ለመሸሽ ተጠቅመውባቸዋል። በአዲስ ኪዳን ያለውም የእግዚአብሔር ሕዝብ የጸጋ መቀበያ መንገዶችን ያለ አግባብ ሲጠቀም እናያለን። በቆሮንቶስ የነበረችው ቤተ ክርስቲያን አባላት የጌታን ራት ሳይገባቸው ይወስዱ ነበር። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27። ይህም በዚህ ቅዱስ በሆነው አንዱ ሥርዓት የሚታወጀውን የክርስቶስን ፍቅር በሚጻረር መልኩ በትዕቢት ተሞልተውና ተከፋፍለው ነበር ማለት ነው። ራስ ወዳድነታቸው ይህን ቅዱስ ስጦታውን ያለ አግባብ እንዲጠቀሙበት ስላደረገ በተቃራኒው የፍርድ ምክንያት ሆኖባቸዋል። ምክንያቱም ማንም የጌታን ሥጋ ሳይገባው ቢበላና ቢጠጣ ፍርድ የሚያመጣበትን ይበላል ይጠጣልም። ስለዚህ ከእናንተ መካከል ብዙዎች የደከሙትና የታመሙት፣ አንዳንዶችም ያንቀላፉት በዚሁ ምክንያት ነው። አንደኛ ቆሮንቶስ ምዕራፍ 11 ከ29 እስከ 30። እነዚህ የጸጋ መቀበያ መንገዶች በሰዋዊ መንገድ እንደሚሰሩ አስበን ልንቆጣጠራቸው ከሞከርን እግዚአብሔር ያዝናል። ነገር ግን ሙሉ መገኘታችንን ወደ እግዚአብሔር ግልጽ ሕልውና ካስጠጋን ጌታ በሙሉ ደስታ በጸጋ መቀበያ መንገዶች አማካይነት ልባችንን ይባርካል። ትሕትናና እውነተኛነት። ጌታ ባዘጋጃቸው መንገዶች በኩል በትሑት እምነትና ወደ ወንጌል ጥሪ በሚያደርስ እውነተኛ ንስሐ ወደ እርሱ ስንቀርብ ምንኛ ታላቅ መነቃቃት ይሆናል! የጥንቷን ቤተ ክርስቲያን እነዚህ የእግዚአብሔር መንገዶች ላላቸው ኃይል ሕያው ማሳያ ነበረች። በሐዋርያትም ትምህርትና በኅብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር። እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር። የሐዋርያት ሥራ ምዕራፍ 2 ቁጥር 42። ከጥንቷ ቤተ ክርስቲያን አስደናቂ ነገሮች አንዱ የሕይወት ዘይቤያቸው እጅግ ቀላልና በዚያውም ልክ ተጽዕኖ ፈጣሪ የነበረ መሆኑ ነው። ይህን እኛ ልንረዳው የምንችለው እንዴት ነው? የጆናታን ኤድዋርድስን አገላለጽ እዚህ ጋር ብንጠቀም እነዚህ የጥንት ክርስቲያኖች ራሳቸውን በማራኪው መንገድ ላይ ያኖሩ ነበር። ማለትም ክርስቶስ ተስፋ አድርጎ በሰጠው የኃይል ጎዳና ላይ ራሳቸውን በደስታ ያስቀምጡ ነበር። በእርግጥም የጥንቷ ቤተ ክርስቲያን ማበቧ አያስገርምም።
በአንድ የመንፈሳዊ መነቃቃት ወቅት በስኮትላንድ ቤተ ክርስቲያን ውስጥ አገልጋይ የነበረው ቻርልስ ጄ ብራውን በጊዜው በአብያተ ክርስቲያናት ውስጥ የነበረውን የእግዚአብሔርን ጸጋ ኃይል በዓይን እማኝነት እንዲህ ብሎ ጠቅሶ ነበር። ከመደበኛው አገልግሎት በኋላ መጽሐፍ ቅዱስ ተከፍቶ አንባቢው ንባቡን በጀመረበት ቅጽበት በሰሚዎቹ ላይ ታላቅ መራድ መከሰቱ የተለመደ ነገር ነበር። የተቀደሱት ጥቅሶች በዝግታና በክብር ሲነበቡ ለእያንዳንዱ ቃል ጥልቅ ትኩረት ይሰጥ ነበር። ቀጥሎም በዝምታ የታጀበ የእንባ ዘለላ ኮለል ብሎ እየወረደ የሰሚዎችን ፊት ሲያረሰርስ ይታይ ነበር። ግርምት የሞላቸው የፊት ገጽታዎችም ትክ ብለው አንባቢውን ይመለከቱት ነበር። በእነዚህ ቀናት የጌታ ቃል እጅግ የከበረ ነበር። ከዚህ እንደምናየው በሰዎች ልብ ውስጥ የነበረው ኃይል የተከሰተው በስብከት ሳይሆን እንዲያው በቃሉ ንባብ ብቻ ነበር። በእርግጥም እግዚአብሔር ባዘጋጃቸው የወንጌሉ ጸጋ መቀበያ መንገዶች ውስጥ የሚያነቃቃ ኃይል አለ። ከዚህስ ሌላ ምን ያሻናል?